በለንደን ቀዝቃዛ ጎዳናዎች ላይ መጠለያ አጥቶ ያደረ ለ3 ዓመታት ያክል በከባድ የኑሮ እሳት ተቆልቶ ከጎዳና ተዳዳሪነት የተነሳ እውነተኛ ሚሊዮነር። ብዙዎቻችን ለልጄ በሚለው ድንቅ ተከታታይ ድራማ ላይ እናውቀዋለን። ነገር ግን ከፊልሙ በስተጀርባ ያለው እውነተኛው ተዋናይ ኤሊከር ካሊሊ ወይንም ፖይራዝ ካራይል ሕይወቱ ራሱ ከራሱ ከፊልሙ የበለጠ በግርምትና በአስደናቂ እውነታዎች የተሞላ ነው። ዛሬ በፈረንሳይ ትምህርት ቤት ካሳለፈው አስገራሚ የትምህርት ዘመኑ በወላጆቹ መፋታት ምክንያት ካበደው የልጅነት ስብዕናው አብሯቸው ከሚሰራቸው ሴት ተዋናዮች ጋር ፍቅር መያዝ የማይሰለቸው ብዙዎች ከኦማር ደሚር ጋር የሚያመሳስሉት አተራማሽ ከተባለው የፍቅር ሕይወቱና ፒያኖ፣ ጊታር፣ ድራማ አቀላጥፎ ከሚጫወትበት የሙዚቃ ሚስጥሩ ጀምሮ አጠቃላይ የሀብት መጠኑና ከቱርክ ታዋቂ ተዋናዮች ጋር የነበረውን ፍልሚያ እያንዳንዱን የተጣራ ሚስጥር ይዘንላችሁ ቀርበናል። ለፖስቸር የሚሆን ታሪክ ብቻ ሳይሆን ሰውን የሚሰብርና መልሶ የሚያንጽ እውነተኛ ማንነቱን ዛሬ ይፋ እናደርጋለን። እስከ መጨረሻው አብራችሁን ቆዩ። Saçının teline zarar gelsin. Yemin ederim şunu. ይህ የለልጄ ድራማ መሪ የፖይራዝ ካራይል እውነተኛ ሙሉ የሕይወት ታሪክ ነው። እንደ አውሮፓውያኑ የዘመን ቀመር 1984 ሜይ 11 በቱርኳ መዲና ኢስታንቡል ኤሊከር ካሊሊ ወይንም ፖይራዝ ካራይል ተወለደ። ይህም ቪዲዮ እስከሰራሁበት ሰዓት ጊዜ ድረስም 42 ዓመቱ ላይ ይገኛል። አባቱ በቱርክ ውስጥ እጅግ የታወቀና ስኬታማ ነጋዴ የነበረ ሲሆን እናቱ ደግሞ የውጭ አገር ዜግነት ያላት የጀርመን ተወላጅ ነበረች። ኤሊከር በቤተሰቡ ውስጥ ብቸኛ ልጅ ሳይሆን እህትና ወንድሞች ያሉት ሲሆን እርሱ ግን የቤተሰቡ የመጀመሪያ ልጅ ነው። በልጅነቱም እጅግ የናጠጠ የቅንጦትና የሀብታም የልጅነት ኑሮን ነበር ያሳልፈው። የወላጆቹ የገንዘብ አቅም ከፍተኛ ስለነበረ በኢስታንቡል በሚገኘው ዕውቁ የፈረንሳይ ትምህርት ቤት ሊሴ ፍራንሲያስ ውስጥ ገብቶ ተማረ። በዚህም ምክንያት ፈረንሳይኛ ቋንቋን፣ እንግሊዝኛን እና የቱርክኛን ቋንቋን አቀናጅቶ አቀላጥፎ መናገር የሚችል እጅግ ጎበዝ፣ ንቁህ፣ ብልህ ተማሪ ነበረ። ትምህርት ጨርሶ የማይገባው ሰነፍ አልነበረም። ነገር ግን ሕይወቱ ላይ ትልቅ መዓት መጣ። ገና በ13 ዓመቱ ላይ እያለ ወላጅ አባቱና እናቱ በከባድ ጠብ ለመፋታት ወሰኑ። ይህ ክስተት በኤሊከር አእምሮ ላይ ትልቅ መናወጥን ፈጠረ። በቤተሰቡ መፈራረስ ምክንያት ክፉኛ በተከፋና በተሰበረበት ወቅት ከሰው መሸሽ ጀመረም። ብቻውን ጊዜ ማሳለፍ ጀመረም። ታዲያ በዚህ ሰዓት ብቸኛው መሸሸጊያውና መጠጊያው ምን ሆነ መሰላችሁ? ሙዚቃ። ይህ ስብራት ወደ ሙዚቃው ዓለም በኃይል ገፋፍቶ አስገባው። በራሱ ጥረት መሳሪያዎችን ለመለማመድ የጀመረው ኤሊከር ዛሬ ላይ ተዋናይ ብቻ ሳይሆን እጅግ ድንቅ ሙዚቀኛና የመሳሪያ ተጫዋች ነው። ፒያኖ፣ ጊታርና ድራምም በአስደናቂ ሁኔታ አቀላጥፎ ይጫወታል። በቪዲዮዎቹም ላይ እንደምታዩት የሙዚቃ ብቃቱ በልጅነቱ ካሳለፈው ሕመም የተወለደ ስጦታው ነው። ዘ ሆምለስ ይርስ የጎዳና ሕይወቱ በትምህርት ቤት ቆይታው በኢስታንቡል ኩልቱር ዩኒቨርሲቲ በአርት ማኔጅመንት ቢመረቅም ትወናን በጥልቅ ለመማር ወደ ለንደን አቀና። በታዋቂው የለንደን ሙዚቃና ድራማ ጥበብ አካዳሚ ላማዳ ገባ። ነገር ግን ለንደን ውስጥ ከአባቱ የሀብት ጥላ ወጥቶ በራሱ ለመቆም በሚሞክርበት ጊዜ እጅግ ውድ የሆነችው ለንደን ከተማ አሰቃየችው፣ ጎዳና አስወጣችው። ለ3 ዓመታት ያክል በለንደን ውስጥ በከባድ ችግር ውስጥ ተቆላ። የቤት ኪራይ መክፈል አቅቶት ኪሱ ሙሉ በሙሉ ባዶ ሆኖ የሚበላው ሲያጣ ጎዳና ላይ ወጥቶ ሆምለስ ሆነ። የጎዳና ተዳዳሪ ሆኖ ያደረባቸው ቀናትም በርካታ ነበሩ። ምግብ ለመግዛትና በሕይወት ለመቆየት ሲል በየካፌው በየሬስቶራንቱ እየሄደ ቁራሽ እንጀራ የተራረፈ ነገር ይለምን ጀመረ። በዚህም ምግብ ለመግዛትና በሕይወት ለመቆየት ሲል በለንደን የምሽት ክበቦች ውስጥ በዲጄነት ዲጄ ሆኖ እየሰራ በቀን ደግሞ ትወናውን እየተማረ ለ3 ዓመታት በጽናት ታገለ። ይህ ከጎዳና ተዳዳሪነት የተነሳበት ታላቅ የሕይወት ምዕራፉ ነው። ወደ ቱርክ ከተመለሰ በኋላ በራሱ ጥረት የፊልም ኢንዱስትሪውን አወቀው። እስካሁን ድረስ ከ12 በላይ ዋና ዋና ተከታታይ የቴሌቪዥን ድራማዎችንና ፊልሞች ላይ ተጫውቷል። በተለይም ፖይራዝ ካራይል ወይንም ደግሞ ለልጄ በተሰኘው ድንቅ ተከታታይ ቴሌቪዥን ድራማ ላይ እንዲሁም ዲፕስ እና ኦስተንታቶ የባዕድ ሀገር ፊልም ማለትም የውጭ ሀገር ፊልም ላይ ድንቅ ብቃቱን አሳይቷል።
ፖይራዝ ወይንም ኤሊከር በቱርክ ውስጥ ካሉ እጅግ ታዋቂ ተዋናዮች ጋር በትጋት ሰርቷል። ለምሳሌ ከኤጄ፣ ከኬምሬ፣ ከኤርዶን፣ ከአጎቴ ታየር እንዲሁም ከሌሎች በርካታ ታዋቂ ተዋናዮች ጋር ሙቃዲስን ጨምሮ አብሯቸው ሰርቷል። በሙያው እስካሁን ድረስ ከ15 ጊዜ በላይ ለተለያዩ ትልልቅ ሽልማቶች የታጨ ሲሆን በቱርክ እጅግ የሚከበረውን የወርቃማው ቢራቢሮ ምርጥ ተዋናይ ሽልማት ወይንም ዘ ጎልደን በተርፍላይ አዋርድን ጨምሮ ሌሎች 6 ትልልቅ ሽልማቶችን በግሉ ብቻውን መብላት ችሏል። ስለ ቁመቱና ክብደቱ ጉዳይ ስንመጣ ኤሊከር ትንሽ መካከለኛ ቁመትና የተስተካከለ ስፖርታዊ ቁመና አለው። ቁመቱም 1 ሜትር ከ77 ሴንቲሜትር ሲሆን ክብደቱ ደግሞ 72 ኪሎ ግራም አካባቢ ነው። ታዲያ የዚህ ድንቅ ሰው የፍቅር ህይወት እንዴት ነበር? አዎ የፍቅር ህይወቱ እጅግ አተራማሽ የሚባል ሰው ነበር። ከ2012 ጀምሮ በርካታ ታዋቂ ፍቅረኛዎች ነበሩት። ለመጀመሪያ ጊዜ ግን ይፋ የወጣው የፍቅር ህይወቱ ከእውቋ ተዋናይት ቤጉም ቢርጎረን ጋር የነበረው ፍቅር ነበር። በመቀጠልም ፖይራዝ ካራይል ወይንም ደግሞ ለልጄ በተሰኘው ድራማ ላይ አብራው ከሰራችውና በፊልሙ ላይ ፍቅረኛው ከነበረችው ቡርጂን ቴርዚዮግሉ ወይንም ካራክተር ስሟ ከአይሲጉል ጋር ከ2014 እስከ 2018 ድረስ ለ4 ዓመታት እውነተኛና እጅግ የጋለ ፍቅርን አሳልፎ ነበር። ብዙዎች ያገባታል ብለው ቢጠብቁም ሳይሳካ ቀርቷል። በአሁኑ ሰዓት ግን ኤሊከር አላገባም፣ የትዳር ህይወትም አልመሰረተም። ነገር ግን ከ2021 ጀምሮ ከታዋቂዋ የቱርክ ድምፃዊት ስላ ጋራ እጅግ ጥልቅ በሆነ የፍቅር ህይወት ውስጥ ይገኛል። ከዚያ ቀዝቃዛ የለንደን ጎዳና ከሆምለስነት ተነስቶ ዛሬ አጠቃላይ የሀብት መጠኑ ከ3 እስከ 5 ሚሊዮን ዶላር ድረስ ያደረሰው ይህ ፖይራዝ ወይንም የኤሊከር ካሊሊን ታሪክ አየን። ይህ ሰው ያጣውን ሁሉ በራሱ ጥረት መልሶ የገነባው እውነተኛ ጀግና ነው። እናንተ ስለ ፖይራዝ ወይንም ስለ ኤሊከር አስደናቂ ህይወት ምን ታስባላችሁ? ከጎዳና ተዳዳሪነት እስከ ሚሊዮነርነት ያደረገው ጉዞ አላስደመማችሁም? ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ የማንን ታሪክ እንድንሰራላችሁ ትፈልጋላችሁ? ኮመንት ላይ አስቀምጡልን። ቻናላችንንም ሰብስክራይብ አድርጉ። እስካሁን አብራችሁን ስለቆያችሁ ከልብ እያመሰገንን ቻው ቻው። ቆይ ምንድነው? ምን ፈለክ? ይሄን ቪዲዮ ከወደዳችሁት ማለትም ፖይራዝን የምትወዱት ከሆነ ይሄን ቪዲዮ 1001 ላይክ አስገቡት። እሺ ይትከዚህ Let's take it slow. Where you go, I go too. And if you hit the bottom, I'm going down with you. Let's take it slow. Who cares where we gotta be? You know you'll have a good time wherever you're with me. Let's take it slow. Ask me how we got here, 'cause you don't know how. You say we're taking on water, yeah, we're sinking now. You're looking all concerned, like we're gonna drown. But we both know how to swim, no worries as we'll fall.